የእግዚአብሔር ሰላም ከእናንተ ጋር ይሁን። እንግዲህ የሚንጫጫው ይንጫጫል፣ የሚሳደበው ይሳደባል። ጨለማ ውስጥ የተደረገው እንብድና የሐሰት ትንቢት ሐሰት ወደ ብርሃን ይገለጣል። መግለጤን እቀጥላለሁ። ሐሰተኛ ነብዩ ጩፋ ውስጥ መፍትሄ እናገኛለን ብለው የሄዱ እነዚህ ቤተሰቦች ቤታችሁ ተፈውሷል፣ እግዚአብሔር ተናገረኝ ረጅም እድሜን ገና ትኖራለህ ያለውን ሰው ከዛም ዘይታቸውን ሸምተው ወደ ቤታቸው በሄዱ ሳምንት ባልሞላው ጊዜ ውስጥ ይሄ ሰው አርፏል። ዛሬ በአገራችን መነጋገሪያ ከሆነውና ብዙዎችን እያወዛገበ ካለው የነብዩ ጩፋ ጉዳይ ጋር በተያያዘ አዲስ መረጃ ይዘን ቀርበናል። ነብዩ በሕግ አካላት ሊያዝ እንደሚችልና ከሀገር ለመውጣት እየሞከረ መሆኑን የሚጠቁሙ መረጃዎች በማህበራዊ ሚዲያ በስፋት እየተዘዋወሩ ነው። የዚህ ሁሉ ውዝግብ መነሻ በነብዩ ጩፋ የሚመራው የክራይስት አርሚ ኢንተርናሽናል ቤተክርስቲያን የፈውስ ፕሮግራም ላይ የተከሰተው አሳዛኝ ክስተት ነው። ነብዩ በኤችአይቪ ቫይረስ ተይዞ ለረጅም ዓመታት ሕክምና ሲከታተል የነበረን አንድ ግለሰብ ከቫይረሱ ሙሉ በሙሉ ፈውሽ ያለው በማለት በይፋ አውጆ ነበር። ይህንን ተከትሎም ግለሰቡ ሲወስድ የነበረውን የሕይወት ማቆያ መድኃኒት አርት በማቆሙ በጥቂት ቀናት ውስጥ ሕይወቱ ሊያልፍ ችሏል። ይህ ክስተት ይፋ ከሆነበት ጊዜ አንስቶ በማኅበራዊ ሚዲያ ከፍተኛ የሆነ የቁጣና የውግዘት ማዕበል ተቀስቅሷል። በርካታ የሕክምና ባለሙያዎች፣ የሃይማኖት መሪዎችና የማኅበረሰብ አንቂዎች ድርጊቱን በእምነት ስም የተፈጸመ የሕይወት ማጥፋት እና ኃላፊነት የጎደለው ተግባር ሲሉ በጽኑ አውግዘውታል። ጉዳዩ የሕግ አካላትን ትኩረት እንዲስብና ምርመራ እንዲጀመርበትም ከፍተኛ ግፊት ሲደረግ ቆይቷል። በዚህ ሁሉ ውዝግብና የሕግ ጥያቄ መሃል ከትናንት ምሽት ጀምሮ አዲስና አነጋጋሪ መረጃ በማኅበራዊ ሚዲያ በስፋት እየተዘዋወረ ይገኛል። ለጉዳዩ ቅርበት አላቸው የሚባሉ ምንጮች እንደሚያመለክቱት ነብዩ ጩፋ ከሀገር ለመውጣት ዝግጅት ላይ ነው። እናንተም እስከ ቪዲዮ ፍጻሜ ድረስ አብራችሁኝ የምትቆዩ ከሆነ ዝርዝር መረጃውን ትሰሙታላችሁ። ይህ መረጃ ይፋ ከሆነ ወዲህ በርካቶች ነብዩ እየተካሄደበት ካለው ምርመራና ከሕግ ተጠያቂነት ለማምለጥ እየሞከረ ነው የሚል አስተያየት በመስጠት ላይ ናቸው። የሟች ቤተሰቦችና ፍትሕ እንዲሰፍን የሚጠይቁ ወገኖች በበኩላቸው ነብዩ ከሀገር ከወጣ ጉዳዩ ተዳፍኖ ሊቀር ይችላል የሚል ከባድ ስጋት አላቸው። አንድ የሕግ ባለሙያ በማኅበራዊ ገጻቸው ላይ ባሰፈሩት ጽሑፍ ተጠርጣሪው በምርመራ ላይ ያለ ከሀገር ቢወጣ ጉዳዩን አዝጋሚና ውስብስብ ከማድረጉም በላይ ለተጎጂ ቤተሰቦች ፍትሕ የማግኘት ሂደቱን ያጨልመዋል ሲሉ ስጋታቸውን ገልጸዋል። የእግዚአብሔር ሰላም ከእናንተ ጋር ይሁን። እንግዲህ የሚንጫጫው ይንጫጫል፣ የሚሳደበው ይሳደባል። ጨለማ ውስጥ የተደረገው እንብድና የሐሰት ትንቢት ሐሰት ወደ ብርሃን ይገለጣል። መግለጤን እቀጥላለሁ። ሐሰተኛ ነብዩ ጩፋ ውስጥ መፍትሄ እናገኛለን ብለው የሄዱ እነዚህ ቤተሰቦች እሷ እንደምትናገረው እንግዲህ የጥንቆልና አሰራር ቤታቸው ውስጥ ሳይኖር እንደማይቀርና ከባሏ ጋር አለመግባባት እንዳለ ነው። ሐሰተኛ ነብዩ ጩፋም ይህን ከሰማ በኋላ እግዚአብሔር ተናገረኝ፣ ለቤታችሁ ሰላም መጥቷል፣ ለቤታችሁ መፍትሄ መጥቷል፣ አንተም ረጅም እድሜን ትኖራለህ፣ አንተም የብዙ ልጆች አባት ገና እግዚአብሔር ያደርግሃል፣ ቤታችሁ ተፈውሷል፣ እግዚአብሔር ተናገረኝ ረጅም እድሜን ገና ትኖራለህ ያለውን ሰው ከዛም ዘይታቸውን ሸምተው ወደ ቤታቸው በሄዱ ሳምንት ባልሞላው ጊዜ ውስጥ ይሄ ሰው አርፏል። ይህን ቪዲዮ ተከታተሉና ተመልሼ ይመጣል። እግዚአብሔር እንደዚህ አለ፣ እጅን በአፍ አስጭናለሁ። አሜን። እጅን በአፍ ላይ በማስጭንበት ጊዜ የሚወድም የሚጠላም እንኳን ደስ አለ እያሉ ይመጣሉ። ነው ይሄ ሰው አልቃሻ እንዲሆን ነገሮች ዝብርቅርቅ እንዲሉ ጠላት አበላሽቶ በታየው ጣልቃ ገባው በኢየሱስ ስም። አሜን። አስተካከልኩት። አሜን። እንደገና ነገሮችን የሚሰራ የእግዚአብሔር እጅ ወደ አንተ መጥቷል። አሜን። እንደዚህ ያለ እግዚአብሔር የሚያስደንቅ ምህረት፣ አሜን አሜን፣ የሚያስደንቅ ቸርነት፣ አሜን አሜን፣ የሚያስደንቅ ተአምር፣ አሜን አሜን፣ በሕይወት ላይ አደርጋለሁ። አሜን። ሃሌሉያ የስ ሃሌሉያ አሜን ነው። አሜን አሜን። ፉጨትም ያንሳል። ይሄን ጠንቆላ ያሰራብኝ እናት አባቱን እናንተ ናቸው የሚያሰሩብኝ ይላል። እኔ ራሱ አንቺ ነሽ የምታሰርብኝ ይለኛል። ስለዚህ እኔ በጣም ስለምርር ስላኝ ሊፈታ ብዬ ፍርድ ቤት ሄድኩኝ። በቃ ዛሬ በአገራችን መነጋገሪያ ከሆነውና ብዙዎችን እያወዛገበ ካለው የነብዩ ጩፋ ጉዳይ ጋር በተያያዘ አዲስ መረጃ ይዘን ቀርበናል። ነብዩ በሕግ አካላት ሊያዝ እንደሚችልና ከሀገር ለመውጣት እየሞከረ መሆኑን የሚጠቁሙ መረጃዎች በማኅበራዊ ሚዲያ በስፋት እየተዘዋወሩ ነው። የዚህ ሁሉ ውዝግብ መነሻ በነብዩ ጩፋ የሚመራው የክራይስት አርሚ ኢንተርናሽናል ቤተክርስቲያን የፈውስ ፕሮግራም ላይ የተከሰተው አሳዛኝ ክስተት ነው።
ነቢዩ በኤችአይቪ ቫይረስ ተይዞ ለረዥም ዓመታት ሕክምና ሲከታተል የነበረን አንድ ግለሰብ ከቫይረሱ ሙሉ በሙሉ ፈውሻለሁ በማለት በይፋ አውጆ ነበር። ይህንን ተከትሎም ግለሰቡ ሲወስድ የነበረውን የሕይወት ማቆያ መድኃኒት አርት በማቆሙ በጥቂት ቀናት ውስጥ ሕይወቱ ሊያልፍ ችሏል። ይህ ክስተት ይፋ ከሆነበት ጊዜ አንስቶ በማኅበራዊ ሚዲያ ከፍተኛ የሆነ የቁጣና የውግዘት ማዕበል ተቀስቅሷል። በርካታ የሕክምና ባለሙያዎች፣ የሃይማኖት መሪዎችና የማኅበረሰብ አንቂዎች ድርጊቱን በእምነት ስም የተፈጸመ የሕይወት ማጥፋት እና ኃላፊነት የጎደለው ተግባር ሲሉ በጽኑ አውግዘውታል። ጉዳዩ የሕግ አካላትን ትኩረት እንዲስብና ምርመራ እንዲጀመርበትም ከፍተኛ ግፊት ሲደረግ ቆይቷል። በዚህ ሁሉ ውዝግብና የሕግ ጥያቄ መሃል ከትናንት ምሽት ጀምሮ አዲስና አነጋጋሪ መረጃ በማኅበራዊ ሚዲያ በስፋት እየተዘዋወረ ይገኛል። ለጉዳዩ ቅርበት አላቸው የሚባሉ ምንጮች እንደሚያመለክቱት ነቢይ እዩ ጩፋ ከሀገር ለመውጣት ዝግጅት ላይ ነው። ከዚህ በኋላ ፍቺ የለም። አሜን። ጣልቃ ገባ። አሜን። እግዚአብሔር እንደዚህ ያለ እናንተን በጤና ባርካቸዋል። አሜን። በልጆች ባርካለሁ። አሜን። በመልካም ኑሮ ባርካቸው። አሜን። ረጅም ዕድሜ በትዳር በሰላም ትኖራላችሁ። አሜን። አሜን። ይሁድ ምስትህን አቅፋት ይዘህ ወደ ቦታው ሄድ። እቅፍ እግዚአብሔር በልጆች ባርካችሁ አለኝ። እግዚአብሔር ቤቱን በሰላም ባርካለሁ አለኝ። እግዚአብሔር የብዙዎች አባት አደርግሃለሁ አለኝ። በዛን ወቅት በዛን ደቂቃ ያችን የሐሰት ምላስ በምትለፈልፍባት ሰዓት የእውነት እግዚአብሔር ተናግሮ ነበር ወይ? አልተናገረም። እስከ መቼ ድረስ በዚህ ውንብድና ትቀጥላለህ? ሐሰተኛ ነቢይ እዩ ጩፋ። የውዝግቡ መሠረት ለረዥም ዓመታት በኤችአይቪ ቫይረስ ተይዞ የሕክምና ክትትል ሲያደርግ የነበረ አንድ ግለሰብ በነቢይ እዩ ጩፋ በሚመራው የክራይስት አርሚ ኢንተርናሽናል ቤተ ክርስቲያን የፈውስ ፕሮግራም ላይ መገኘቱ ነበር። በወቅቱ ነቢዩ በይፋ ከቫይረሱ ሙሉ በሙሉ ነፃ ወጥተሃል፣ ተፈውሰሃል በማለት ካወጀ በኋላ ግለሰቡ ለዓመታት ሲወስደው የነበረውን የሕይወት ማቆያ መድኃኒት አርት ሙሉ በሙሉ እንዳቆመ መረጃዎች ይጠቁማሉ። ይህን ተከትሎም በጥቂት ቀናት ውስጥ የጤና ሁኔታው በከፍተኛ ሁኔታ በሕክምና ባለሙያዎች ሊታደጉት ሳይችሉ ሕይወቱ ሊያልፍ ችሏል። ይህ ክስተት ይፋ ከሆነበት ቅጽበት አንስቶ በማኅበራዊ ሚዲያ ላይ እንደ ሰደድ እሳት በመዛመት ከፍተኛ የቁጣና የሐዘን ማዕበል አስነስቷል። በርካታ የሕክምና ባለሙያዎች፣ የሃይማኖት መሪዎችና የማኅበረሰብ አንቂዎች ድርጊቱን በእምነት ስም የተፈጸመ የሕይወት ማጥፋት እና ከፍተኛ ኃላፊነት የጎደለው ተግባር ሲሉ በጽኑ አውግዘውታል። ከዚህ አሳዛኝ ክስተት በተጨማሪ የነቢዩን ጉዳይ ይበልጥ አነጋጋሪ ያደረገው ከሀገር ሊወጣ ይችላል የሚሉ መረጃዎች በስፋት መሰራጨታቸው ነው። ለጉዳዩ ቅርበት ያላቸው ምንጮች እንደሚሉት ነቢይ እዩ ጩፋ እየተካሄደበት ካለው ምርመራና ከሚጠበቅበት የሕግ ተጠያቂነት ለማምለጥ ከሀገር ለመውጣት ዝግጅት ላይ እንደሆነ እየተነገረ ነው። እነዚህ ጥቆማዎች በማኅበራዊ ሚዲያ ላይ ሲሰራጩ ነቢዩ ከቅርብ ጊዜ ወዲህ በአደባባይ መታየቱ መቀነሱ እና በቤተ ክርስቲያኑ የሚሰጣቸው መደበኛ ፕሮግራሞች መስተጎላቸው እንደ ማጠናከሪያ ማስረጃ እየቀረቡ ነው።